የሚያውቁ መውለድን የሚያውቁ በተለይ ደግሞ የእናት ሞት ማለት የዘላለም ጸጸት ነው። ደግማ ትመጣምና አንድ ጊዜ ነው እዚህ ምድር ላይ የምትመጣው። ይሄንን እያያችሁ ተናጋሪውስ ባለጌ ነው ተፈጥሮ። አንዳንዴ ተፈጥሮ ባለጌ ስትሆን ለማንም አትመለስም። ሌላው ሰው ግን ኢሚዲየትሊ እዛ ውስጥ ቁጭ ብሎ ኮሜንት ከማንበብ ኮሜንት ከመጻፍ ኢሚዲየትሊ እዛው ላይ ሪፖርት አድርጎ ማስቆም ነው የሚገባው። ምን አይነት ትውልድ እንደመጣ። እቺ ልጅ ነፍሰ ጡር ናት። እህትህ ብትሆን ነገ ከነገ ወዲያ እግዚአብሔር ጤነኛ ልጅ ይስጣል። ሴቶች እኮ ስትረስ ሲሆኑ እኮ እያየን ነው በየቤቱ የማይሆን ልጆች እየተወለዱ ቤተሰብ እንዴት እየተቸገረ እንዳለ። ከእውነት አሁን ከዴዚ ቀርባችሁ ነው ለሴትየዋ የፈለገ ቢባሉ ዴዚ ናት ልጇ፣ ዴዚ ናት እናቷ። እና በጣም ይዘገንናል። ትውልዱ የት እየሄድን ነው? በዚህ ደረጃ ክፋት እንዴ! እውነት ካወራን አሁን እቺ ልጅ ከእናቷ ጋር ትስማማለች? ስንቶቻችን ከእናታችን ጋር ተጣልተን እናውቃለን? ጠጋ ብለህ ብታይ እርግጠኛ ነኝ የዛሬ 6 ወር ወይ 1 ዓመት ነው ከእናቷ ጋር ያወራችው። እንዲህ የሚያወሩ ሰዎች ላይፋቸውን ጠጋ ብለህ ብታያቸው ሰይጣን በእድሜ ነው የሚበልጣቸው። እና በተቻላችሁ መጠን ሰው ቤት ሂዳችሁ አተኙ እባካችሁ። እኔ እናንተ ቤት እኔ ዮኒ ሶሻል ሚዲያ ላይ አሁን እዚህ ጋር ወራሁ አይደል? ከዚህ ከወጣው በኋላ ዮናስ ምን በላ ኢሉ ምን ጠጣች it's not my business። የራስን መኖር መቻል። አንደኛ እነዚህ ልጆች ስለ ትዳራቸው አስተያየት የምንሰጠው እውነት ካወራን የኛን እህቶች አላሙዲ አንድ ሆኖ እንጂ የኢትዮጵያ ሴቶች አላሙዲ ቢያገባቸው በቤተሰብ ደስ አይለንም? የትኛው ቤተሰብ ነው ልጁ ዳር ስታገባ የሚወደው? ኖርዝ አሜሪካ ደግሞ ስትኖር እመነኝ አይርብህም አይጠማህም። ዴዚ እኮ ከኛ የተሻለ እኮ እንግሊዘኛ የምታወራ ልጅ ናት። ቢኮዝ የተወለደችው አሜሪካ ነው። ኦፖርቹኒቲ ያላት ልጅ ናት። ባሏ ሰየው ትዳራቸው ከተባረከ ነገ ቢፋቱ እንደማንኛውም ሲንግል ማም ልጇን ቀጥ አድርጋ ታሳድጋለች። ሲስተሙ ያግዛል። እንደ ኢትዮጵያ ውስጥ እኮ እድሉ የሚባል ስም ተሰጥቶ እኮ በአንድ ቤድሩም 6 ነን እኮ ነው የተወለድነው፣ 5 ነን የተወለድነው። ኢትዮጵያ ውስጥ እኛ አድገናል ጋይስ። አሜሪካ ከቻልክ ታሳድጋለህ፣ አልችልም ካልክ ደግሞ ተቀብሎ የሚያሳድግ መንግስት ያለበት ሀገር። አንደኛ የእውቀታቸውን መጥበብ ታየዋለህ። በሰው ትዳር አስተያየት አይሰጥም። እንደውም እነዚህ ልጆች በጣም አንደርስታንድ ይደራረጋሉ፣ በእድሜ ማች ያደርጋሉ። እናትየዋ የስንቶቻችን ትዳር ቤተሰብ ተቀብሎታል እንደ እውነት ካወራን? አይኗ ቂጧ ፊቷ አይደል እንደ ገንዘብ ገቢዋ ይሄ ነው፣ እውቀቷ ይሄ ነው። እያንዳንዱ 90% በትዳር ቤተሰብ ደስተኛ አይደለም። ጀለሶች ነን ባይ ኔቸር።